እሺ የተከበራችሁ ኦርቶዶክሳውያን እንግዲህ እናንተ ባደረጋችሁት አስተዋጽኦ ምክንያት ያው ዛሬ ለዚች ቤተክርስቲያን እንዲህ ተጀምራ ለብዙ አመታት ያስቆጠረች ቤተክርስቲያን ነች። ይሄንንም ቤተክርስቲያን ለማሰራት ካርድ የህንጻ ማሰሪያ ኩፖን በመግዛት አስራታችሁን በማወጣት በጉዞ በመሳተፍ ይሄንን ላበረከታችሁ እህቶች ወንድሞች ልባዊ ምስጋናችንን እያቀረብን እቺ ቤተክርስቲያን እንግዲህ ከአዲስ አበባ 94 ኪሎ ሜትር ርቀት ላይ ትገኛለች። በቦታው ልዩ ልዩ ገቢረ ተአምራት የሚደረግበት ማየት ያልቻሉ ያዩበት በካንሰር በኤችአይቪ የታመሙ ብዙ እህቶች ወንድሞች የዳኑበት እንዲሁም ከተለያየ ደዌ ድነው ብዙ ሰዎች ምስክርነትን የሰጡባት ድንቅ ገዳም ናት። ሁላችሁም መጣችሁ ይቺን ቤተክርስቲያን መጎብኘት ትችላላችሁ። ማስተላለፍ የምንፈልገው ነገር በጉዞም አስራት በማሰባሰብም 100 ኩንታል አምጥተናልኛ። ነገር ግን 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ግን ሸክም ነው። ሁላችን በመተባበራችን ይሄንን ማድረግ ችለናል። እቺ ቤተክርስቲያን ያው ይሄ 100 ኩንታል ሲሚንቶ ሲጠናቀቅ መልሶ ስራው መቆሙ ስለማይቀር የሁላችንንም እርዳታ የሁላችንንም ትኩረት ስለሚጠይቅ ሁላችንም ባለንበት የጓደኞቻችንን የእህት ወንድሞቻችንን አስራት በኩራት በማሰባሰብ እንዲሁም ደግሞ በመርዳት ይሄንን ቤተክርስቲያን ማስፈጸምና ፍጻሜውን ለማየት የሁላችንም ክርስቲያናዊ ግዴታና ትብብር የሚጠይቅ በመሆኑ ከዚህ በላይ ይሄ ያመጣነው ሲሚንቶ የመጀመሪያው ግራውንዱን ከጨረሰልን እንኳን ቀጣይ ደግሞ እስከ ሰኔ አካባቢ ልናቀርብ ያሰብነው 100 ኩንታል ሲሚንቶ ላይ ሁላችንም በመረባረብ ቶሎ ይሄን ቤተክርስቲያን አስፈጽመን ለአገልግሎት እንድናበቀው የአሁን አገልግሎት እየሰጠ የሚገኘው ቤተክርስቲያን ትንሽ ካህናት አባቶቻችን በሚቀድሱበት ሰዓት ከመቅደስ ውስጥ ጭቃው በመርገፍ ለአገልግሎት ምቹ ባለመሆኑ ስለዚህ ይሄንን ቤተክርስቲያን ቶሎ ፈጽመን ለአገልግሎት እንዲበቃና ቦታውንም በማስተዋወቅ አገልግሎቱ የተቃና እንዲሆን ሁላችሁም ትብብራችሁ እንዲኖር በእግዚአብሔር ስምና በህንጻ አሰሪው ኮሚቴ ስም ለእናንተ የበረከት የአገልግሎት ጥሪያችንን እናስተላልፋለን። እናንተም ደግሞ ዝም እንደማትሉ ቶሎ መልስ እንደምትሰጡ ባለሙሉ ተስፋ ነን። እግዚአብሔር ይስጥልን።